እውነተኛ ሀብት ማለት ውድ ዕቃዎችን መግዛት ነው ወይስ የገንዘብ ነፃነትን ማወጅ? በዓለም ታሪክ ውስጥ እጅግ ስኬታማ የተባለለት በአንድ ቀን ብቻ የ3 ቢሊዮን ዶላር ባለቤት የሆነ የአክሲዮን ሊቅ አለ። ነገር ግን ከጥቂት ዓመታት በኋላ ሁሉንም ነገር አጥቶ ህይወቱን በገዛ እጁ አጠፋ። በሌላ በኩል ደግሞ ህይወቱን ሙሉ በነዳጅ ማደያና በጽዳት ሰራተኝነት የገፋ አንድም ቀን የፋይናንስ ትምህርት ቤት ረግጦ የማያውቅ ሰው አለ። ይህ ሰው ባንክ አካውንት ውስጥ 8 ሚሊዮን ዶላር ለእርዳታ ድርጅቶች ትቶ መሞቱ መላውን ዓለም አስገርሟል። ለመሆኑ እንዴት አንድ የጽዳት ሰራተኛ የአክሲዮን ሊቁን በሀብት በለጠው? ሀብታም መሆንና ሀብታም ሆኖ መኖር ፍጹም ተቃራኒ የሆኑ ሁለት የተለያዩ ክህሎቶች ናቸው። ገንዘብ እንዴት እንደሚገኝ ማወቅ ብቻውን ዋጋ የለውም። የተገኘውን ገንዘብ ጠብቆ የማቆየት ስነ ልቦና ከሌለ የቱንም ያህል የገንዘብ ማማ ላይ ቢወጣ በአንድ ጀንበር መክሰር ሊመጣ ይችላል። ደራሲ ሞርጋን ሃውሰል ይህንን ሀሳብ ለማጠንከር የጄሲ ሊ ሞርጋንን ታሪክ ያመጣል። ጄሲ በ1929 በአሜሪካ ኢኮኖሚ ገበያ ታሪክ ታይቶ በማይታወቅ መልኩ በፈራረሰበት ወቅት አስቀድሞ ገበያው እንደሚወድቅ በመገመት በአንድ ቀን ብቻ የ3 ቢሊዮን ዶላር ባለቤት ለመሆን የበቃ የአክሲዮን ጥበብ አዋቂ ነበር። ሃውሰል በገንዘብ ሳይኮሎጂ መጽሐፉ የጄሲን ትልቅ ስህተት ይገልጥልናል። ጄሲ ገንዘብ በማግኘት ረገድ ጀግና ቢሆንም ያገኘውን ገንዘብ ለማቆየት የሚያስፈልገው ትህትና አልነበረው። ይበልጥ ራሱን የማይበገር አድርጎ ስላሰበ ያገኘውን ቢሊዮን ዶላር በከፍተኛ አደጋ ላይ መጣሉን ቀጠለ። ወዳጆቼ የጄሲ መጨረሻ ምን ይሆን ይመስላችኋል? ጄሲ ከጥቂት ዓመታት በኋላ ሁሉንም ነገር አጣ፣ ዕዳ ውስጥ ሰመጠ። በመጨረሻም ህይወቱን በገዛ እጁ አጠፋ። በአንጻሩ ለ25 ዓመታት የነዳጅ ማደያ ሰራተኛ፣ ለ17 ዓመታት ደግሞ የጽዳት ሰራተኛ ሆኖ ያገለገለው ሮናልድ ሬድ በ2014 ዓ.ም ህይወቱ ሲያልፍ መላው ዓለም በድንገት ደነገጠ። ዓለምን ያስደነገጠው ይህ ተራ የጽዳት ሰራተኛ በባንክ አካውንት ውስጥ 8 ሚሊዮን ዶላር የነበረ መሆኑ ብቻ አይደለም። ከዛ ይልቅ 8 ሚሊዮን ዶላሩን ለአካባቢው ሆስፒታልና ቤተ መጻሕፍት በጎ አድራጎት እንዲሰጥለት መናዘዙ ጭምር እንጂ። ጄሲ የአክሲዮን ጥበብ አዋቂ ሆኖ ሳለ ገንዘብን የማቆየት ስነ ልቦና ስለሌለው ሁሉንም አጣ። ሮናልድ ደግሞ ምንም የፋይናንስ ትምህርት ሳይኖረው ገንዘብን የማቆየትና በትህትና የመኖር ስነ ልቦና ስለነበረው የትልቅ ሀብት ባለቤት ሆነ። ወዳጆቼ ዛሬ በሁለተኛ ደረጃ የምናነሳው ነጥብ ውድ ዕቃዎችን የምንገዛበት ሳይሆን ሙሉ ህይወታችንን በነፃነት እንድንኖር የሚያደርገንን የገንዘብ ነፃነት ሚስጥር የምንገልጥበት ክፍል ነው። እስኪ ያስቡት፣ በየወሩ በከባድ ዕዳ እየተሰቃየ የሰዎችን አይን ለመሳብ ብቻ ዘመናዊ መኪና የሚነዳ ሰው አለ። በሌላ በኩል ደግሞ ተራ መኪና እየነዳ ነገር ግን በስራው ላይ አለቃው አስቸጋሪ በሚሆንበት ጊዜ ይህ ስራ አይመቸኝም ብሎ በነፃነት ለመልቀቅ የሚያስችል በሚሊዮን የሚቆጠር መጠባበቂያ ገንዘብ ባንክ ውስጥ የሚያስቀምጥ ሰው አለ። ከነዚህ ከሁለቱ እውነተኛው ባለሀብት ማን ነው? መልሱን ለእናንተ ተወዋለሁ። ሞርጋን ሃውሰል ሳይኮሎጂ ኦፍ መኒ በሚለው መጽሐፉ ላይ ነፃነት በሚለው ምዕራፍ ስር በአንድ ጀርመናዊ የስነ ልቦና ባለሙያ የተሰራን አንድ ትልቅ ጥናት ያነሳል። በጥናቱ ላይ በህይወት ዘመናቸው ብዙ ውጣ ውረዶችን ያዩ በእድሜ የገፉ አዛውንቶችን አንድ ጥያቄ ይጠይቃቸው ነበር። ካለፋችሁበት ረጅም የህይወት ተሞክሮ አንጻር ለሰው ልጅ እውነተኛ ደስታ ምንድን ነው ይላቸው ነበር። ከአዛውንቶቹ መካከል የበለጠ ደስተኛ ለመሆን ጠንክራችሁ ስሩና ትልቅ ቤት ግዙ ያለ አልነበረም። ከሌሎች የበለጠ ታዋቂ ሁኑ የሚልም አልነበረም። ይልቁኑ ሁሉም በአንድ ድምፅ የተስማሙበት ነገር ቢኖር ደስታ ማለት በጥሩ ጓደኝነት የተከበበ ጥራት ያለው ህይወት መኖርና በጊዜያችሁ ላይ የራሳችሁ ሙሉ ስልጣን እንዲኖራችሁ ማድረግ ነው የሚል ነበር። እዚህ ጋር ነው እንግዲህ ደራሲው የገንዘብን ትርጉም ሙሉ በሙሉ የሚቀይረው። ሀብታም መሆንና ባለሀብት መሆን የተለያዩ ናቸው። ሀብታም መሆን ማለት የአሁኑን ገቢያችሁን ውድ ዕቃዎችን በመግዛት ለሰው ማሳየት ማለት ሊሆን ይችላል። ባለሀብት መሆን ግን ያልተገዛው ለሰው ያልታየው ነገር ግን ወደፊት በህይወታችሁ ላይ ሙሉ ነፃነትና ምርጫ እንዲኖራችሁ ባንክ ውስጥ ያስቀመጣችሁት ገንዘብ ነው። እንግዲህ ወዳጆቼ ሙሉን መጽሐፍ ጥቅልል አድርገን ህይወታችንን ወደ ላቀ ደረጃ ለመቀየር ከዚህ ድንቅ መጽሐፍ የምንወስዳቸው 4 ታላላቅ የሀብት ምሰሶዎች እነዚህ ናቸው። አንደኛ፣ ባህሪ እውቀት ይበልጣል። ገንዘብ የሂሳብ ሳይሆን የባህሪ ውጤት ነው። ስሜታችሁን፣ ስግብግብነታችሁንና ራሳችሁን መቆጣጠር ስትችሉ የገንዘብ ነፃነት ይጀምራል። ሁለተኛ፣ የእድልና የአደጋን ሚና ማወቅ። ነገሮች ሲሳኩላችሁ ትሁቱ ነው። ሳይሳካ ሲቀር ደግሞ ራሳችሁን ይቅር በሉና እንደገና ተነሱ። ዓለም ከኛ ቁጥጥር ውጭ በሆነ ብዙ ውጣ ውረዶች የተሞላች ናት። ሶስተኛ፣ የግብ ምሰሷችሁን አታርቁት። ሩጫው መቼ እንደሚጀምር ብቻ ሳይሆን የፍጻሜውን መስመር አውቆ በቃኝ ማለትን መቻል ትልቅ ጥበብ ነው። አራተኛ፣ የመጨረሻው ግብ ነፃነት ነው። እውነተኛ ሀብት ማለት ያማረ መኪና መንዳት ሳይሆን ነገ ጠዋት ከእንቅልፋችሁ ስትነቁ ዛሬ የፈለግኩትን ነገር ለማድረግ ሙሉ ነፃነት አለኝ ብላችሁ በኩራት መናገር መቻላችሁ ነው። የተከበራችሁ የቻናላችን ቤተሰቦች 3ቱንም የቪዲዮ ክፍሎች አብራችሁን ስለተጓዛችሁ ከልብ አመሰግናለሁ። ይህንን ቪዲዮ ለምትወዷቸው ጓደኞቻችሁና ቤተሰቦቻችሁ ሼር በማድረግ የገንዘብ ንቃተ ህሊናቸው እንዲያሳድጉ አግዟቸው። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ደግሞ ይበልጥ አስገራሚና ህይወትን የሚቀይር አዲስ የመጽሐፍ ማጠቃለያ ይዤላችሁ እመጣለሁ። ከዚያው ድረስ በገንዘብ ውሳኔዎቻችሁ ላይ ጥበብን እመኛለሁ። ሰላም።